ያለህ በጉልበት ረዳህ ጉልበት የሌለህ ለልጅህ ለሚስትህ ለሃይማኖትህ ስትል በሐዘን ረዳህ ወስልተህ የቀረህ ግን ኋላ ትጣላኛለህ አልተውህም ማርያምን ለዚህ አማላጅ የለኝ ዘመቻዬ በጥቅምት ነውና የሸዋ ሰው እስከ ጥቅምት እኩሌታ ወረይሉ ከተህ ላግኝ ለብቻ እየተባለ አገራዊ ተጋድሎውን ለአገራዊ ክብር የማቆየት ጉዳይ ለትውልድ መተላለፍ ችሏል ብያለሁ። በድጋሚም በነግራችሁ በእርግጥ ተተላልፏል። የዛሬው መከላከያ የዛ ትውልድ ነው፣ የዛ ልጆች ናቸው። እኛ ዛሬ እየሞተ የሚኖር ሳይሆን እየኖረ የሚሞት ትውልድ መፍጠር ላይ ትኩረት ማድረግ ይገባናል። አገራችን ሁሉ ጊዜ የሚመኛት ይኖራል። ራሷ በራሷ ሉዓላዊነቷን ጠብቃ ዳር ድንበሯን አስከብራ ህዝቡም ከተገዥነት ቀንበር እንዳይገባ ይልቁኑ በትምህርት የበለጸገ በስነ ምግባር የተኮተኮተ የትናንትናውን ታሪክ የሚያውቅ የነገውን ተመካክሮ የእያንዳችንን ባህል የሚያከብር የበለጸገ ዜጋ ማፍራትና የተጠናከረ የመከላከያ ጦር እየገነባን መዝለቅ ይኖርብናል። ለኢትዮጵያ ብቻ ሳይሆን ለመላው አፍሪካውያን የድል ቀንዲል እንዲለኮስ ያደረገ ድል ነው። ከጠላት ጋር በመሆን አገር በማዳከም ተግባር ላይ መሰማራት የኢትዮጵያን ዝቅታ ለትውልድ ከማስተላለፍ ውጪ የኢትዮጵያን ከፍታ አያረጋግጥም። በሌላ በኩል ኢትዮጵያውያን የገጠማት የውጭ ወራሪዎችም ሆኑ የውስጥ ግጭቶች ጊዜያዊ መንገራገጫዎችን ከመፍጠር ባለፈ ኢትዮጵያን በዘላቂነት አንበርክከው አያውቁም። እኛ ኢትዮጵያውያን ደከሙ ስሉን ጠንክረን የምንወጣ ተሸንፉ ስሉን በወኔና በእልህ ጠላትን ተፋልመን ድል የምንጎናጸፍ ጀግኖች ነን።